ያክል ለክብሬ እንደሚጠነቀቅ እያወቅኩኝ አሁን ከሱ እንደዚህ አይነት ነገር ስጠብቅ ስሰማ ሳገኝ እኔ እንጃ ከባድ ነው። ማለት ካሜራ ይዤ ካሜራ ደቅኝ ባላለቅስ ደስ ይለኝ ነበር። ምክንያቱም በጣም የኔን መደሰት የማይፈልግ ሰው ደስ ሊለው እንደሚችል እኮ አውቃለሁኝ። ግን እኔ እንደነገርኳችሁ ነው። በቃ ደስታዬም ሀዘኔም ሁሉ ነገር ፊቴ ላይ ይታያል። እንኳን እንደዚህ አይነት ነገር ገጥሞኝ ይቅርና ገና ከሆኑ ውጪ ማደር ጀምሮ ይቅርና እኔ እንጃ ከባድ ነው። ብቻ የት እንዳደረ ራሱ ምንም አውቀው ነገር የለም። ብቻ ግን ቤት አልመጣም እና ምን ያክል ብደብረው ነው፣ በቃ ምን ያክል ባስጠላው ነው ማለት የተናገርኩት ነገር ራሴን እንትን ለማለት የሞከርኩት ነገር ምን ያክል ቢደብረው ነው እንደዚህ አይነት ነገር ያደረገው። እና ደግሞ የት አድሮ ነው፣ ከማን ጋርስ ነው ያደረው አላቅም። ሁሉንም ጓደኞቻችንን ጠይቄያለሁኝ። እኛ ጋር አልመጣም ነው ያሉኝና ብቻ በጣም ከባድ ነው። ጋር እንድኖር እራሱ የተፈቀደልኝ በጣም ስለሚወዱት ነው። ጋሽዬ በጣም ነው የሚወደው፣ እናቴም በጣም ነው የምትወደው። እርስ በርስ ቤተሰቦቻችን ተዋውቀዋል፣ በጣም ይከባበራሉ ምናምን እና በጣም እምነት ስላላቸው ነው ለብሩኬ እንደዚህ እንዲሆን እራሱ የተፈቀደልኝ እና እናንተ ብቻ አይደላችሁም የሁለታችንን ግንኙነት የምትወዱት። ቤተሰቦቻችንን በጣም ደስተኞች ናቸው በእኛ ጓደኝነት፣ በእኛ እርስ በርስ መተሳሰብ ምናምን ማለት ነው። እና ግን ደግሞ እነሱ ገና ለገና ፈቀዱና ደስተኛ ሆኑና እኔ እነሱን ማዋረድም ሆነ እንደዚህ አይነት ነገር ማድረግ አልፈልግም። እንደ ማንኛውም ሴት መደረግ ያለበት ነገር ይደረጋል እንጂ ይሄ በዚህ ነገር መለያየታችን ነው የሚያናድደኝ። እኔ የት እንዳለ ብቻ አንዴ ብቻ ለወቅ እንጂ